የሆነ ልጅ መዳም ቤት ያለው የሆነ ሰርግ ላይ ነበር የምንተዋወቀው ሚንዜ ሆኜ እኔም ብሎ ሚንዜ ሸንቃጣ ቆንጅዬ ነበርኩ ምን ነበርኩ ነው አሁንም ቆንጅዬ ነኝና ሙሽራዋን ትቶ እኔን ሲያነሳ ካሜራው በሙሉ እኔ ብቻ ነበርኩ የዛን ሰዓት ልጅ ነበርኩ 17 አመቴ እንደዛ ከዛም በኋላ ሰውየው ሙሽራዋን ትቶ እኔን ሲያነሳ ከዛም በኋላ ወደ አረብ ሀገር በመካከል መጣውና መጥቼ ይደውላል ዝም ብሎ ደወለልኝ ያወራን ሁሌ ችግር ነው የሚያወራው አንድ ቀን ደና አውርቶ ያቀ ስራ የለኝም ብር የለኝም ስራ ፍለጋ የለኝም ምናምን ይላል ከዛም በኋላ እኔስ አራው እንግዲህ እግዚአብሔር አለልህ እግዚአብሔር ያበርታህ ፈጣሪ ያለልህ አልኩት ያምረን እኮ ነው ዋሽ መስላችሁ ነው ድንግልን የምሬን ነው እኔ አልዋሻችሁ እያወራን ሳምንት ነው እኮ የቆየነው ሳምንት ቆየንና መዳም ቤት ባለውበት ሰዓት ላይ ከዛን ሃውዬ አለኝ ወይ ዳርዳሩን መጣ ሃውዬ ወይ የሆነች ነገር ልጠይቅሽ ፈልጌ ምን ነበር አራ ችግር የለውም ጠይቀኝ እኔ ወይ ኖ ፕሮብሌም ብዬው ጠይቀኝ አልኩት ከዛን ዋትስአፕ ላይ እናወራ ነበር ኢሞ እናወራ ነበር ቦቴም አራው እንደው እኮ ተመርቄ ቁጭ አልኩኝ ስራም የለኝ ስለዚህ የስራ መፈለጊያ ብር ላኪልኝ ሄሎ ምንድነው ያልከው የስራ መፈለጊያ ብር ፈልጌ ሄሎ አይሰማም የስራ መፈለጊያ ብር ፈልጌ ነውና ከቻልሽ ብታበድሪ ምና ሄሎ አይሰማም ሄሎ አይሰማም ጥርቅም ከዋትስአፕም ብሎክ ከኢሞም ብሎክ ከቦቴም ብሎክ አያቀኝም አላቆ ከዛን ወዲ አረ ይቅርታ ቢል ቢለኝ ኔቨር አልኩኝ ታውኩት ማርያምን የምሬን እኮ ነው ታውኩት ብሎክ ነው ከሁሉም ብሎክ ከቦቴምም ከኢሞም በተለይቺ ኢሞ የፈረደባት ኢሞ ናት ከዋትስአፕም ያንዳንዷ ብሎክና አጠጣው ታርፎ ቁጭ አንድ ሳምንት አንጃበበ በሌላ ስልክ መጣ ብሎክ በምን መጣ ብሎክ አጣቀኝም አላቅም እኔ ሽንት ቤት አጥቤ ላንተ ስራ መፈለጊያ ምልክል የታቀክና ብዬ ቦለኩት እላችኋለሁ እንግዲህ እኔ እስካልተጋባችሁ ድረስ ተጋብታችሁ አብራችሁ እስካልኖራችሁ ድረስ ብር ለወንድ ልጅ መላክ not fair ደስ አይልም እሱ ጥሩ ሰው ነው ምናምን ካሊ ወሊ ጥሩ ሰው አይደል እንደ ስጋ ለባሽ ነው ስጋ ለባሹ ነው ደግሞ ማይሳሳት የለም ብር አሳሳሽ ነው ሰይጣን በሉት ብር ማለት ወንድምን ያሽጣል እህትን ያሽጣል እናትን ያስክዳል አባትን ያስክዳል ስለዚህ ቆፍጣን በሉ እሺ ማንንም ሰው እዚች ምድር ላይ የሚታመን ሰው የለም ለራሳችሁ ያላችሁት ራሳችሁ ብቻ ናችሁ እሺ አይ ሱኮ ቤት እየሰራ ነው ሱኮ እንዲደረገ ነው ኖ ፕሮብሌም ስቴጂ ይደርሳል ሂደሽ ስሪ ቤቱንም ቢሆን ባጃጁንም ቢሆን አንቺ ሂደሽ ግዢ ቤቱንም መስራት ከሆነ ችግር የለውም ቤት ተከራይና ቁጭ በይና አዲስ አበባ ሂደሽ ካለሽ ብር ባንድ ወር ውስጥ ያልቃል ገብተሽ ስሪ ወዴዋ ኖ እኔ ለማላቀው ሰው እንትን ለሆነ ሰው እኔ ገንዘቤን አልሰጥም ለማንም አልሰጥም ሶ ኖ ሚኒ ወዴ ሲዳ ከላም እሺ ገንዘባችሁ ለሰው አትስጡ እሱ